ጤና ይስጥልኝ እንደምን አደራችሁ። ከማለዳው 2 ሰዓት ሆኗል። ዜና እናሰማለን። ከዜናዎቹ ጋር ሄኖክ ተስፋ ሚካኤል ነኝ። በቅድሚያም አርዕስተ ዜና። በአሜሪካ የመንግስት መስሪያ ቤቶች ተዘጉ። ዩናይትድ ኪንግደም ሩሲያን ከሰሰች። ቀዳሚ ወዳደረግናቸው ዘገባዎች እናልፋለን። አብራችሁን ቆዩ። በአሜሪካ የመንግስት መስሪያ ቤቶች ተዘጉ። ፕሬዝዳንት ዶናልድ ትራምፕ ከተዘጉ 3 ቀናት ሊሞላቸው የተቃረቡትን የአሜሪካ የመንግስት መስሪያ ቤቶች ምክንያት በማድረግ እሳቸውም ሆኑ የበጀት ዳይሬክተሩ የትኛዎቹን የዲሞክራቶች ተቋማት ለመቀነስ እንደሚሰሩ ተናግረዋል። ሪፐብሊካኖች እድሉን እንደሚጠቀሙም ሀሳባቸውን አቅርበዋል። በዚህም በመንግስት የገንዘብ ድጋፍ የሚደረግለት ህግ የጤና እንክብካቤ ኢንሹራንስ ድጎማዎችን ማካተት ያስፈልጋል። የዲሞክራቶች ፍላጎት ወደ ጎን እንዲሉ ጠይቀዋል። በካፒቶል ሂል የሚገኙት ሪፐብሊካኖችና ዲሞክራቶች የመንግስት ተቋማት ስራ ላይ ባለመሆናቸው ምክንያት እርስ በርሳቸው መወነጃጀላቸውን ቀጥለዋል። በዚህም ምክንያት በመቶ ሺዎች የሚቆጠሩ የፌዴራል ሰራተኞች ቤት እንዲቆዩ ሆነዋል። ሌሎቹ ደግሞ ያለ ክፍያ ለመስራት ተገደዋል። አንዳንድ የፌዴራል ፓርኮች ለጎብኚዎች የተዘጉ ሲሆን እንደ ስታቹ ኦፍ ሊበርቲ ያሉ ክፍት ሆነዋል። ተንታኞች ሁለቱም ወገኖች ከአሜሪካውያን ጫና ሳይደረግባቸው ይስማማሉ ብለው አይጠብቁም። ትራምፕ በሐሙስ ዕለት ከአሜሪካ የበጀትና አስተዳደር ቢሮ ኦኤምቢ ዳይሬክተር ከራዝልቮልት ጋር ባደረጉ ውይይት ምን ሊወስኑ እንደሚችሉ በትክክል ግልጽ አልሆነም። የሀገሪቱ ኮንግረስ የመንግስት ስራዎችን ክፍት ማድረግ ሲያቅተው የኦኤምቢ ዳይሬክተር የትኛዎቹን የመንግስት ስራዎች መቆም እንዳለባቸውና አስፈላጊ የሆኑትን ለመምረጥ ከፕሬዝዳንቱ ጋር ይሰራሉ። ከፌዴራል መስሪያ ቤቶች የትኛዎቹ ሰራተኞች በፍርሎው ላይ እንደሚቀመጡ መመሪያ ይሰጣል። ይህም ማለት ሰራተኞች ሳይከፈላቸው እረፍት እንዲወጡ የሚደረግበት አሰራር ነው። በመጀመሪያ ቀን ዋይት ሃውስ 18 ቢሊዮን ዶላር በኒውዮርክ ለመሰረተ ልማት ፕሮጀክቶች የተያዘን ጨምሮ ለዲሞክራት ግዛቶች የታሰበውን በቢሊዮኖች የሚቆጠሩ ዶላሮችን ለማዘግየት ወይም ለመሰረዝ ተንቀሳቅሷል። ኒውዮርክ ሴናተር ቻክ ሹመር እና የተወካዮች ምክር ቤት ዲሞክራት መሪ ሐኪም ጄፈርሰን ግዛት ነው። የመንግስት መስሪያ ቤቶች እንደገና እንዲከፈቱ ከተፈለገ ሁለቱም ወገኖች አንድ ላይ መሰብሰብ አለባቸው። ሪፐብሊካኖች ከእነሱ ጋር ውሳኔ ለማሳለፍ የ8 ዲሞክራት ሴናተሮች ድምፅ ይፈልጋሉ። ዲሞክራቶች ደግሞ 13 ሪፐብሊካኖች ከጎናቸው እንዲቆሙ ይፈልጋሉ። ባለፈው ረቡዕ በሴኔት በተካሄደው የመጨረሻ ያልተሳካ የድምፅ አሰጣጥ 3 ዲሞክራቶች ብቻ ከሪፐብሊካኖች ጎን ቆመዋል። የህግ አውጪዎች በሴኔቱ በድምፅ ብልጫ ጉዳዩን ለመቋጨት ዛሬ ከሰዓት በኋላ እንደገና ይሰበሰባሉ ተብሎ ይጠበቃል። ሪፐብሊካኖች ምንም ነገር ሳይያያዝበት በጀቱን ማሳለፍ ይፈልጋሉ። ዲሞክራቶች በበኩላቸው ዝቅተኛ ገቢ ላላቸው ግለሰቦች የጤና መድን ድጎማ እንዲካተት ይፈልጋሉ። ይህ ድጎማ በዓመቱ መጨረሻ ላይ ይጠናቀቃል። ሐሙስ ዕለት በካፒቶል ሂል በተደረጉ ጋዜጣዊ መግለጫዎች ላይ ሁለቱን ወገኖች ለመግባት እንደሚችሉ ፍንጭ አልሰጠም። የምክር ቤቱ አፈ ጉባኤ ማይክ ጆንሰን ዲሞክራቶች ራስ ወዳድ በማለት ባለፈ የዲሞክራሲ መዘጋት የሚል ስያሜ ሰጥተውታል። የመድን ድጎማዎች ወይም ሌሎች እርምጃዎችን በመንግስት የገንዘብ ድጋፍ ላይ ለማካተት እንደማይደራደር ተናግረዋል። ጄፍሪስ በበኩላቸው ሪፐብሊካኖችን ለሰራተኞች መደብ አሜሪካውያን የጤና መድን ለመስጠት አልፈለጉም ከማለት ባለፈ ትራምፕ ብዙ የፌዴራል ሰራተኞችን ለማባረር የሰነዘሩት ዛቻ ትርጉም የለሽ ነው ብለዋል። የማሪስት ዩኒቨርሲቲ የህዝብ አስተያየት ኢንስቲትዩት ዳይሬክተር የሆኑት ሊሚሪንግፍ በበኩላቸው ከህዝብ በተሰበሰቡ አስተያየቶች መሰረት አሜሪካውያን ለመስሪያ ቤቶቹ መዘጋት የሚደግፉ ፓርቲ ወክለው ተከፋፍለዋል ብለዋል። አስተያየት ሰጪዎቹ የዲሞክራትና የሪፐብሊካን ደጋፊዎች አብዛኛዎቹ ሌላኛውን ፓርቲ ለመዘጋቱ ተጠያቂ አድርገዋል። 41 በመቶ የሚሆኑ ገለልተኛ አስተያየት ሰጪዎች ደግሞ ሁለቱም ወገኖች ለጥፋቱ በኩል ተጠያቂ አድርገዋል። ሁለቱም ፓርቲዎች ጣት በመቀሰር የተካኑ ናቸው። ሀገሪቱ ወዳልተፈለገ አቅጣጫ እየሄደች ነው ብለው የሚያስቡ ሰዎች ቁጥር እየጨመረ ነው ብለዋል ሚሪንጊፍ። አሜሪካውያን የመንግስት መስሪያ ቤቶች እንደገና እንዲከፈቱ በኮንግረሱ ላይ ጫና እንደሚያደርጉ ይጠብቃሉ። የሚሆነው ግን መዘጋቱ በራሳቸው ህይወት ላይ የሚያሳድረው ተጽዕኖ ካዩ በኋላ ነው የሚሆነው። ፖለቲከኞች ጣት በሚቀስሩበት በዚህ ወቅት የአሜሪካ መንግስት አገልግሎቶች መቆም የጀመሩ ሲሆን በሺዎች የሚቆጠሩ የፌዴራል ሰራተኞች ቤት ለመቆየት እየተገደዱ ነው። የኮንግረሱ የበጀት ጽሕፈት ቤት ሲቢኦ ባወጣው ግምት መሰረት ወደ 750 ሺህ የሚጠጉ የፌዴራል ሰራተኞች ያለ ክፍያ እረፍት ይወስዳሉ ተብሎ ይጠበቃል። ክፍያ ባይፈጸምላቸውም አስፈላጊ ተብለው የሚታሰቡ የፌዴራል ሰራተኞች ስራቸውን ቀጥለዋል። ይህም ከ200 ሺህ በላይ የህግ አስከባሪ መኮንኖችን ያጠቃልላል። የአየር ትራፊክ ተቆጣጣሪዎችና የትራንስፖርት ደህንነት አስተዳደር ቲኤስኤ ሰራተኞች አስፈላጊ እንደሆኑ ይቆጠራሉ። የመንግስት መስሪያ ቤቶች ከዚህ ቀደም በተዘጉበት ወቅት እነዚህ ሰራተኞች ታመናል በማለት መደወል በመጀመራቸው ዋና ዋና አውሮፕላን ማረፊያዎች ላይ አንዳንድ መዘግየቶችን አስከትሏል።
ዩናይትድ ኪንግደም ሩሲያን ከሰሰች። የሩሲያ ሳተላይቶች የብሪታንያ ወታደራዊ ሳተላይቶችን እንደሚከታተሉ የዩናይትድ ኪንግደም የጠፈር አዛዥ ኃላፊ ተናገሩ። ሜጀር ጄኔራል ፖል ቴድማን ከቢቢሲ ጋር በነበራቸው ቃለ ምልልስ ላይ ለመጀመሪያ ጊዜ ሞስኮ በዩናይትድ ኪንግደም ህዋ አሰሳ ላይ ያላትን ጣልቃ ገብነት ተናግረዋል። ሩሲያ ምድር ላይ ሆና በምትቆጣጠራቸው ስርዓቶች ዩናይትድ ኪንግደምን ወታደራዊ ሳተላይቶች ለማፈን በየሳምንቱ ጥረት እንደምታደርግ ተናግረዋል። ባለፈው ወር የጀርመን መከላከያ ሚኒስትር ቦሪስ ፒስቶርስ ሩሲያ ጦራቸው የሚጠቀምበትን ሳተላይት ላይ የማወቅ ተግባር መፈጸሟን ተናግረው ነበር። ጄኔራል ቴድማን ሩሲያ ተመሳሳይ ድርጊት በዩናይትድ ኪንግደም ሳተላይቶች ላይ መፈጸሟን ተናግረዋል። የምንሰራውን ስራ ለማወቅ ፍላጎት አላቸው። እናም በጣም በቅርበት ተጠግተው ይበራሉ። እንቅስቃሴዎቻችንን የሚከታተሉበት መሳሪያዎች አሏቸው። መረጃዎችን ለመሰብሰብ ይሞክራሉ ሲሉ ጄኔራል ቴድማን ሩሲያን ወቅሰዋል። የዩናይትድ ኪንግደም ወታደራዊ ሳተላይቶች ከሩሲያ የሚመጣ እገዳ ለመመከት በበቂ የተደራጁ መሆናቸውን ተናግረዋል። በተጨማሪም በተከታታይ ሳተላይቶችን በሩሲያን እገዳ ሲደርስባቸው እያየን ነው ብለዋል። ምን ያህል ጊዜ እገዳ እንደደረሰ ሲጠየቁ በየሳምንቱ ሲሉ መልሰዋል። ሩሲያ የሳተላይቶቹን ግንኙነት ለማፈን የምታደርገው ጥረት ሆን ተብሎ የሚደረግ መሆኑን ገልጸው ይህ ተግባር ዩክሬን ላይ ወረራ ከፈጸመች ጊዜ አንስቶ መጨመሩን ተናግረዋል። ብሪታንያ በህዋ ላይ ለግንኙነትና ለቅኝት የምትጠቀምባቸው በርካታ ሳተላይቶች አሏት። አሜሪካ፣ ቻይናና ሩሲያ እያንዳንዳቸው ከ100 ሳተላይቶች በላይ በህዋ ላይ አሏቸው። ባለፉት 10 ዓመታት የሩሲያና የቻይና ሳተላይቶች በ70 በመቶ በምህዋር ላይ የሚያደርጉት በረራዎችን ጨምረዋል። ጄኔራል ቴድማን ሩሲያና ቻይና ጸረ ሳተላይት የጦር መሳሪያዎችን መሞከራቸውን ተናግረዋል። ዩናይትድ ኪንግደም እና አሜሪካ ሩሲያ በህዋ ላይ የኒውክሌር ጦር መሳሪያ ለማስቀመጥ እየሰራች ነው በሚል ማስጠንቀቂያ ሰጥተዋል። አሜሪካ ቻይናን እንደ ስጋት ስትመለከታት፣ ጄኔራል ቴድማን ደግሞ ሩሲያን እንዳሁን ጊዜ አደጋ ይገልጿታል። ቻይና የበለጠ የተራቀቁ መሳሪያዎች አሏት ማለት እችላለሁ። ነገር ግን ሩሲያኖች ደግሞ የእንቅስቃሴዎችን ለማወክ የበለጠ የመጠቀም ፍላጎት አላቸው። ጄኔራል ቴድማን በህዋ ላይ ስለሚሆነው የበለጠ እንደሚሰጉ ገልጸው ስጋታቸው በህዋ ላይ እየጨመረ የመጣው መጣበብ ጭምር መሆኑን ይናገራሉ። በምህዋር ላይ 9000 ሳተላይቶችን ጨምሮ 45000 ያህል አካላት አሉ። በዚህ ዓመት ብቻ 300 ሮኬቶች ወደ ህዋ ይወነጨፋሉ ተብሎ ይጠበቃል። ከዜናዎቹ ጋር ሄኖክ ተስፋ ሚካኤል ነበርኩ። መልካም ቀን። ይህ ኖሊ ኒውስ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ኖሊ ኒውስ ታማኝ የመረጃ ምንጭ